ሰላም ውድ የቀኑን በትረካ ቤተሰቦቼ እንደምን ቆያችሁኝ? በዚህ ቻናል ላይ የተለያዩ መጽሐፎችን ትረካ ታገኛላችሁ። በዛሬው የትረካ ፕሮግራማችን በአሌክስ አብርሃም በ2006 የታተመውን ዶክተር አሸብር እና ሌሎቹም ከሚለው የልቦለድ መድብል ላይ ደወል የሚለውን ልቦለድ እንጋብዛችኋለን። እንዲሁም ለተጨማሪ የመጽሐፍ ትረካዎችን ለማግኘት ይህንን ቪዲዮ ላይክ እንዲሁም ይህንን ቻናል ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝኩ በቀጥታ ወደ ትረካው እናልፋለን። ደወል። የአካባቢ ሳይንስ መምህርታችን እትዬ ሐረጓ ከሥራ ተባረረች። ምን አለበት ሂሳብ አስተማሪያችን ጋሽ ቦጋለ ቢባረር? ምን አለበት እንግሊዘኛ አስተማሪያችን እትዬ ፀሐይ ብትባረር? ርዕሰ መምህራችን አቶ ተክሉ ራሳቸው ቢባረሩ ምን ነበረበት? ኤዲያ እንደው እዚች ሀገር ደጋ አይበረክት። ይሄ ዜና ለእኛ ለሶስተኛ ሲ ክፍል ተማሪዎች ትልቅ መርዶ ነበር። ልክ ሁላችንም በጅምላ ከትምህርት ቤት እንደተባረርን አይነት ስሜት ነው የተሰማን። እትዬ ሐረጓ የተባረረችው ሰው በማህበር የተደራጀ እንስሳ ነው ብላ በማስተማሯ ቢሆንም ርዕሰ መምህራችን አቶ ተክሉ ግን መምህርት ሐረጓ የተባረረችው ሰው በማህበር ከተደራጀ እንስሳ ነው ብላ ጸረ ልማት ትምህርትን በሕፃናት አእምሮ ውስጥ በመዝራቷ ነው ብለው መምህራን ስብሰባ ላይ ተናገሩ አሉ። ይሄን ወሬ ነገረችን የሂሳብ አስተማሪያችን ልጅ ገነት ናት። አባቷ ሲያወራ ሰምታ እስቲ ለአንዲት ብለው እትዬን ያባረሯታል። አንዲት ከምርጥ መምህራችንን ታስባረራለች። እግዚኦ! ርዕሰ መምህራችን ራሳቸው ሰልፍ ሜዳ ላይ ነፍ ጊዜ አይደል እንደሚሳሳቱት? ባለፈው እንዲያውም ማስታወቂያ ሲለጥፉ ማንም ተማሪ ከአጥር ከዘለለና ግቢ ውስጥም ይሁን ከግቢ ውጭ ከተያዘ የእኛ ተማሪ አይሆንም ለማለት ማንም ተማሪ ከጥር ከዘለለ ግቢ ውስጥም ሆነ ከግቢ ውጭ ከተያዘ የእኛ ተማሪ አይሆንም ብለው ማስታወቂያውን አሳስተው በመጻፋቸው ወላጅ ሁሉ ልጆቻችንን ጥር ወር ሲገባ ሊጨርሱብን ነው ብሎ ተንጋግቶ አልመጣም። እና እትዬ ሐረጓ ላይ ሲሆን ያካብዳሉ። ወይኔ አለቀስኩ። ስቅስቅ ብዬ አለቀስኩ። ለእናቴ ይህንኑ አሳዛኝ ጉዳይ ስነግራት ጉድ ዛሬም ተባረረች አለች እዝን ብላ። በኋላ አባቴ ጋር ሲያወሩ የሰማሁት ነገር የባሰ አሳዘነኝ። እትዬ ሐረጓ ለካ መባረር ብርቋ አልነበረም። መምህርቷ ነገር የሚመርባት፣ ችግር ዘሎ የሚለጠፍባት፣ ነገር ከየትም ተስቦ የሚሰበሰብባት ምስኪን የመከራ ማግኔት ነበረች። በጃንሆይ ጊዜ አማርኛ አስተማሪ ነበረች አሉ። አንድ ቀን ታዲያ ተማሪዎቿን ተረትና ምሳሌ ስታስተምር አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብላ ጥቁር ሰሌዳው ላይ በትልቁ በመጻፏ ተከሰሰች። በወቅቱ የንጉሡ ዙፋን በተማሪዎች መነቃነቅ ጀምሮ ነበር። ደርጎችም ወታደራዊ ነጠላቸውን አሸርጠው የአብዮታዊ ዘፈን ዳርዳርታ እስክታቸውን አራተኛ ላይ እያስነኩት ነበር። አብዮታዊ ዋንጫ ልቅለቃ፣ ወታደራዊ ሶራ ሶራ ሕዝቡ እያጨበጨበላቸው። ይህች ምስኪን መምህርት ታዲያ እየተዋከበች ራሳቸው ንጉሡ ዙፋን ፊት ቀርባ ጃንሆይ ገሰጧት። ስሚ፣ ከላይ ናት ዙፋናችን፣ ከእግዜር የተሰጠች፣ ከኢዮብ ትዕግሥት የተቆነጠረች፣ ከዳዊት እምነት የተጨለፈች፣ ከሰለሞን ጥበብ የተዘገነች። እንኳን ዝንብ ተማሪና ዝንብ ደርግ ቀርቶ ማንም አይጫወትብንም አሏትና በዚህችው ምክንያት ከርቸሌ ተወረወረች። እንደሚወራው የንጉሡ እስር ቤት ያን ያህል ባያስከፋም የእስር ጥሩ የለውምና መምህርት ሐረጓ ክፉኛ አዝና ነበር። ሳይደግስ አይጣላም እንዲሉ መምህርቷ በእስር ላይ ያለች ደርግ ንጉሡን ገልብጦ ሥልጣን በመያዙ ተፈታችና ሳይንስ አስተማሪ ሆና ተመደበች። እረ እኔ አማርኛ አስተማሪ ነኝ ብትል ማን ይስማት? አብዮት ተረትና ምሳሌ ሰልችቷታል። ስርዓተ ነጥብ ምናምን አትሻ። ሳይንሳዊ ወታደር፣ ሳይንሳዊ መደብ፣
ቀጥይ እሺ ብላ ማስተማር ጀመረች። ሳይንስ በአማርኛ የትምህርት ክፍለ ጊዜ ለምዶባት እጅን ከምግብ በኋላ መታጠብ ከአረፍተ ነገር በኋላ 4 ነጥብ እንደማስቀመጥ ነው እያለች ሳይንስ ትምህርት ማስተማሯን ቀጠለች። የሳይንስ ትምህርት እያስተማረች ተማሪዎችም ወደዋት ስትኖር በአንድ የተረገመ ቀን ዝንቦች ከቆሻሻ ይፈለፈላሉ ብላ በማስተማሯ ተይዛ ታሰረች። የፖሊስ ጣቢያው ኃላፊ እሳት ለብሶ እሳት ጎርሶ በፊቷ እየተንጎራደደ ትላንት በአረጀ አንበሳ የሚጫወቱ ዝንቦች አልሽን፣ ለአንበሳው ማርጀት ቅድሚያ ሰጥተን ታገስን፣ ጭራሽ ዛሬ ከቆሻሻ ተፈለፈላችሁ ትይናለሽ፣ እኛ የተፈለፈልነው ከአብዮት ነው ብሎ ራሱን በዝንብ ወክሎ በመበሳጨት አብዮታዊ እርምጃ እንዲወሰድባት አዘዘ። ያው በወቅቱ ሰላምታም ቅኔ ነው ተብሎ ሰምና ወርቁ ይፈለግ ነበርና መናገር ስጋት ነበር። መምህር ታረጓ ነገ ዛሬ ገደሉኝ እያለች ልጧ ተርሶ መቃብሯ ተምሶ ስትጠብቅ ሞት የፈረደባት ካድሬ ልጁ እርሷ የምታስተምረው ኖሮ አባቱን አልቅሶ በመለመኑ ተፈታች። ትንሽ ሕፃን ይዛ ቆማ ከወደቡ ለአምላክ ብትነግረው ጸጥ አለ ወጀቡ እንዳለው ድምፃዊው። ካድሬው ቢሮ ጠራትና ቁርጥ ያለ ማስጠንቀቂያ ሰጣት። ስሚ አንቺ ሴትዮ፣ አሁን በልጄ ልመና ምሬሻለሁ። ከአሁን በኋላ አንደኛ አንበሳ የሚባል ስም፣ ሁለተኛ ዝንብ የምትባል ቃል ከአፍሽ ቢወጣ ውርድ ከራሴ። ሂጂ ውጪ። ምን ትመስላለች እቺ? ለኮስማናውም ለምኑም በብድር የተገዛ ጥይት እንጨርስ እንዴ ብሎ ለቀቃት። መከላፈት ከሞት ጋር ሲወዳደር እዚህ ግባ አይባልምና በመከላፈቷ ሳይከፋት በምህረቱ ደስ ብሏት ወደ ኋላዋ እየተገላመጠች ወደ ቤቷ በረረች። አንድ ሌላ ቀን መምህርቷ ተማሪዎችን አንበሳ ግቢ ወስዳ እንድታስጎበኝ በርዕሰ መምህሩ ታዘዘችና ለተማሪዎቿ ምን ብላ እንደምትነግራቸው ስታስብ ቆይታ እንዲህ አለች። ልጆችዬ፣ ቅዳሜ ጠዋት የእንስሳ ንጉሥ የታሰረበትን ሄደን ስለምንጎበኝ ከወላጆቻችሁ ስሙኒ ተቀብላችሁ እንድትመጡ። በቀጣዩ ቀን ግን ሌላ ጣጣ መጣባት። አስጠንቅቆ የፈታት ካድሬ ከ4 አጃቢዎቹ ጋር ከተፍ አለ። ደም ስሩ ተገትሮ። አንቺ ሴትዮ ችግርሽ ምንድን ነው? ያስለፍልፍ ይዞሻል ወይስ 2 ነፍስ ነው ያለሽ? ምን አጠፋው ደግሞ ጌታዬ? አለች እየተንቀጠቀጠች። የእንስሳት ንጉሡ የታሰረበትን ሄደን እንጎበኛለን ብለሽ ተማሪ ያሰልፈሽ ቤተ መንግሥት ልትሄጂ ነው? እንኳን አንቺ ስንቱ የሰብአዊ መብት ተከራካሪ ነኝ ባይ እየጠየቀ አልቻለም። ደግሞስ የአብዮታዊ ኢትዮጵያዊ ሕዝብ ነው እንስሳ የምትዩ? በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥት በቁም እስር ላይ ናቸው የተባለ በርካታ ዓለም አቀፍ ሰብአዊ ድርጅቶችን ጎብኛቸው የሚሉ ጥያቄዎችን ያቀርቡ ነበር። ያቺን ቀን በትምህርት ቤቱ ርዕሰ መምህር አማላጅነት ምህረት ተደረገላት። አብዮታዊ ሽምግልናም ነፍሷን አተረፈው። ይኸው አሁንም እንደገና ከምትወደውና ከምታከብረው የመምህርነት ሥራዋ አመዳፋሽ ዕድሏ አፋፍሶ አስባረራት። ያውም በአንዲት እና በአንዲት በአንበሳም በዝንብም በየም በከም ፍዳዋን የበላች ምስኪን መምህር በተማሪዎቿ ዓይን ግን ፍጹም ሌላ ሰው ነበረች። የእትዬ ሐረጓ ክፍለ ጊዜ ሲደርስ ሰኞ በ3ኛው ፔሬድ ላይ ሁላችንም ደስ ብሎን በሩን እናያለን። ብቅ ስትል ግር ብለን ከወንበራችን እንነሳለን። ወንበሮች ይንኳኳሉ፣ ይንሳጠጣሉ፣ ወረቀቶች ይንኮሻኮሻሉ። ከዓይኖቿ ስር በስሱ ማዲያት ጣል ያደረገባት ሁልጊዜም ፀጉሯን በሻሽ የምትሸፍን ከሻሹ ያፈነገጡ ነጭና ጥቁር ጠቃጠቆ የፀጉር ዘለላዎች ግንባሯ ላይ የሚታዩ የተጎሳቆለች መልአከ ረጋ ባለ እርምጃ ትገባለች። ደግነት ተከትሏት ይገባል። ርኅራኄም ተከትሏት ይገባል። እናትነት ይገባል። ከእርሷ በፊት ባስተማረን ሂሳብ መምህር ሲኦል ሆኖ የቆየውን ክፍል
የእትዬ ሐረጓ መግባት ገነታዊ መንፈስ ይዘራበታል። እንደምን ዋላችሁ ልጆች? ደህና መምህር ማላዘን በሚመስል ድምፅ በህብረት እንጮኻለን። ተቀመጡ። እናመሰግናለን መምህር ፈገግ ትላለች። ከዛም የጥቁር ሰሌዳውን እየተመለከተች እስቲ አጥፉልኝ ትላለች። ልክ በዚህች ቅጽበት ማጥፊያውን ተቀብሎ ጥቁሩን ሰሌዳ ለማጥፋት ግድያ ነው። ዳስተሩ ይወድቃል። ዳስተሩን ተከትሎ የአገር ማቲ ተነባብሮ ይራኮታል። በጋሻው እንደ በረኛ ሮርውሮ ማጥፊያውን ይቀልበዋል። በጋሻው ላይ ሰላም፣ ሰላም ላይ ናትናኤል፣ ናትናኤል ላይ ገነት፣ መምህርቷ እግር ስር የተማሪ ክምር ይፈጠራል። ቀስ ቀስ አንተ በጋሻው ወንበሩ እንዳይመታ ተነሽ አንቺ ሰላም፣ እረ ቀሚስሽ ተገላለበ፣ በስመ አብ ትላለች። ምስኪን እትዬ የምትይዘው የምትጨብጠው ነገር ጠፍቷት የተማሪዎቹን ተነባብሮ መውደቅ አንድ ፈረንጅ ቢያይ የአሜሪካ ፉትቦል እየተማረን ነው የሚመስለው። እንደ ሁልጊዜው በጋሻው ያሸንፋል። ሌሎቹ የዳስተር አደን ያልቀናቸው አቧራ በአቧራ ሆነው ወደ የቦታቸው ይመለሳሉ። እትዬ ታዲያ የውሸት እየተቆጣች ፊታቸው ላይ ያለውን አቧራ በፍቅር ትጠርግላቸዋለች። ሁለተኛ ራሷን እንደምታጠፋ በማስጠንቀቂያ መልክ ትናገራለች። ግን በቀጣዩም ቀን ያው ነው። እትዬ ሐረጓን በተለይ የሚያስታውሰኝ ኢትዮጵያ ሀገራችን ስንታረዝ ካባ ስንራብ ምግባችን በሚለው መዝሙር ነው። አንድ ቀን ይህንኑ መዝሙር እትዬ ሐረጓ እየመራችን ስንዘምር አይኗ ዝናሽ የምትባለው የክፍላችን ልጅ ላይ አረፈ። ዝናሽ የለበሰቻት ቲሸርት ደረቷ ላይ ተቀዳ ትንሽዬ ቀይ አጎጠጎጤዋ ትታያለች። እትዬ ከቦርሳዋ መርፌና ክር አወጣችና በመሃላችን አልፋ ወደ ዝናሽ ወንበር ሄደች። ከዛም የዝናሽን ቲሸርት ትሰፋላት ጀመር። ይሄ ሁሉ ሲሆን መዝሙር ማዘመሯን አላቆመች። ኢትዮጵያ ሀገራችን፣ ኢትዮጵያ ሀገራችን እንቀበላታለን። ስንታረዝ ካባ ስንታረዝ ካባ ስንራብ ምግባችን ሰፍታ ጨረሰች። እትዬ ኢትዮጵያን ራሷን ትመስለኝ ነበር። ከዛን ጊዜ ጀምሮ የኢትዮጵያ ሕዝብ መዝሙርም ይሁን ሌላ መዝሙር ሲዘመር በተቀደደ ሰማያዊ ቲሸርት ውስጥ ትንሽ ቀይ ጡት ነው በሐሳቤ ቀድሞ የሚመጣው። በመዝሙር ውስጥ መራቆት ይገዝፍብኛል። እየዘመሩ የሚሰሩ መዝሙራቸው ሕያው ይሆናል። ያልሰሩትን መዘመር ሙሾ ነው። ቀዳዳው በበዛ ሀገር መዝሙር ብቻውን ምን ዋጋ አለው? እትዬ ዘማሪ ብቻ አልነበረችም። ይህች ደግ አስተማሪ ለአንድ ተባረረች። ሕጉ ነው ይላሉ። አይ ሕጉ መጽሐፍ ሙሉ ስህተት ይዘለልና ፊደል ያሳድዳል። እንግዲህ እትዬን እየወደድናት ደግሞ አንዳንዴ ትምህርቷ ይደብረናል። በተለይ አርብ መጨረሻ ፔሬድ ላይ ስለነበር የምትገባው ይሰለቸናል። እናም በመላ ከክፍል እናስወጣታለን። ቀስ ብለን ዳዊት ደውሉን ደውለው እንለዋለን። ደውሉ ፊት ወንበር የሚቀመጠው የዳዊት የፕላስቲክ ቦቲ ጫማ ነው። ቀስ ብሎ ቦቲውን ያወልቀዋል። አወላለቁ የራሱ ታክቲክ አለው። ዳዊት አይኑን እትዬ ላይ ተክሎ የምትለው እንደገባው ተማሪ ራሱን ከፍ ዝቅ እያደረገ ከወንበሩ ስር በግራ እግሩ እርዳታ የቀኝ እግሩን ቦቲ ጫማ ያወልቋል፣ ወይም በቀኙ የግራውን። መጀመሪያ መዓዛ 2 ጊዜ ታስነጥሳለች። ሰኞ ሰኞ በግል ንጽህና የሚጨበጨብላት የክፍላችን አንደኛ ንጹሕ ልጅ ናት መዓዛ። ከዛ ደውሉ እትዬ አፍንጫ ላይ ይደርሳል። አስማ አለባት። ወረቀቷን በፍጥነት ሰብስባ ክፉ ደግ ሳትናገር ውልቅ ትላለች። ዳዊትን ለዚህ ወደር ለሌለው የማባረር ስራው ስንወጣ አዋተን ፓስቲ እንገዛለታለን። ደጎችን በተንኮል የሚያባርሩትን መሸለም የጀመርነው ከዛ ዕድሜ ነው።
ዛሬ ላይ ለአገርና ለወገን ስንት ነገር የሚሰሩ ደጎች ከመስሪያ ቤት፣ ከስልጣን፣ ከአገር ሲለቁ የማን ተንኮል አካባቢያቸውን በክሎባቸው ይሆን? የትኛዋስ ደውል ተደውላባቸው ይሆን እላለሁ። እትዬ ሐረጓ ደጓ መምህራችን የመጨረሻ ቀን የመልቀቂያ ደብዳቤ እንደተሰጣት ክፍላችን መጣች። አሳዛኝ ክፍለ ጊዜ ነበር። አይኖቿ ቀልተዋል። የፊቷ ቆዳ አኮፍኩፏል። አለባበሷም ከወትሮ ተዝረክርኳል። ጥቁር ሰሌዳውንም እስቲ ያጥፉልኝ አላለችም። ምናልባት መሃላችን የባለስልጣን ልጅ ካለ አባቱን ለምኖ ወደ ሥራ እንዲያስመልሳት የፈለገች ይመስል የሁላችንም ወላጆች ሥራ አንድ በአንድ ጠየቀችን። አስቻለው፣ አቤት እትዬ፣ የአባትህ ሥራ ምንድን ነው? ግንበኛ አለ ሳያንገራግር። ሂሩት፣ የስ ቲቸር። የአባትሽ ሥራ? ዣንጥላ ሰሪ። ያሬድ፣ ሹፌር። ሳራ፣ ዛፍ ቆራጭ። ታምሩ፣ አባቴ ሞቷል፣ እናቴ ልብስ ታጥባለች። ሽብሩ፣ አባቴን አላውቀውም። ከሁላችንም ፊቱ ወዛ ያለውን ኡስማንን ጠየቀችው። ኡስማን፣ አባትህ ሥራቸው ምንድን ነው? ቅቤ ነጋዴ አለ ኡስማን ቀስ ብሎ። አይናፋር ነው። እትዬ ተስፋ በመቁረጥ በረዥሙ ተነፈሰች። እንደ ድሮ የሕዝብ ትምህርት ቤት የሚማር ባለስልጣን ልጅ የለም። በዝምታ ዕቃዋን ሰብስባ ድክም ባለ እርምጃ ከክፍላችን ወጣች። ደህና ሁኑ ልጆች አላለችም። የቤት ሥራችሁን ሳትሰሩ እንዳትመጡ አላለችም። ሄደች። ደጓ መምህርታችን። ከ2 ወር በኋላ ርዕሰ መምህራችን አቶ ተክሉ ሰልፍ ሜዳ ላይ ቆመው እንዲህ አሉ። በታላቅ ትጋትና የሙያ ፍቅር ላለፉት 28 ዓመታት ደከመኝና ሰለቸኝ ልረፍ ሳትል በመምህርትነት ስታገለግል የቆየችው መምህርት ሐረጓ ባደረባት ሕመም ምክንያት በሕክምና ስትረዳ ቆይታ ትላንት ማታ ከዚህ ዓለም በሞት ተለይታለች። የ1 ደቂቃ የህሊና ጸሎት አሉና አቀረቀሩ። ሁሉም ሲያጎነብስ ቀጥ ብዬ ርዕሰ መምህሩን አየዋቸው። እጃቸውን ወደ ኋላ አጣምረው ፊት የተሰለፈውን ተማሪ አፍንጫ ሊነካ የደረሰ ቦርጫቸውን ቀስረው ሳያቸው እትዬ ሐረጓን በጭካኔ የዋጧት መስሎ ተሰማኝ። ከነ ማጥፊያዋ፣ ከነ ጠመኔዋ፣ ከነ ዣንጥላዋ። ገድሎ አንገት ማቀርቀር የህሊና ጸሎት የሚባል የማስመሰል ካባ ለብሶ እነሆ ሰልፍ ሜዳችን ላይ። የሆነ ነገር ቀጭ ሲል ሰምቼ ቀስ ብዬ እንደገና ወደፊት ተመለከቱ። ተደገመ። እትዬ ሐረጓን ተክታ የገባችልን ውብ ዓለም የምትባል ወጣት መምህርት ማስቲካ ነበር። የቀጣዩ ዘመን ሌላ ግድ የለሽ ደወል። እስካሁን አብራችን ስለቆያችሁ እያመሰገንኩኝ ተጨማሪ እና አዳዲስ የመጽሐፍ ትረካዎችን ማግኘት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። በሌላ የመጽሐፍ ትረካ እስከምንገናኝ መልካም ጊዜ እመኛለሁ።